እናት የወለደችው ልጅ ጥላ ጠፋች ዱባይ ውስጥ። መቼም ዱባይ የማንሰማው መከራና ችግር የለም። ዱባይ ውስጥ የማይታይ የማይሰማ ነገር የለም። በጣም ያሳፍራል። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እውነት ለመናገር ዱባይ ውስጥ የማንሰማውና የማናየው አሳፋሪ ድርጊቶች ብዙ ነገሮች ሲሰሩ ያየን ነው። ነገር ግን እናት 9 ወር ያክል አርግዛ የወለደችውን ልጅ ጥላ ጠፍታለች። የጠፋችውም ደግሞ አንዲት ጓደኛዋ ጋር ደውላ እኔ እርቦኛል፣ ጠምቶኛል፣ ደክሞኛል፣ ማረፍ እፈልጋለሁ ከቤትሽ መጥቼ ስትላት ቤቷን ከፍታ አሳረፈቻት። እንግዲህ እንዴት ሰማ ነው ማለት ነው። በዛም ሂዳ ልጇን እንዳስተኛችው ውልቅ ብላ ጠፋች። በዚህም ታዲያ ሰው ለሰው መተዛዘን በጣም እየተፈራና እየተራራቅን ያለ ነው። ምክንያቱም አሁን ላይ ሳውዲ አረቢያን ቢሆን እናት እንደዚህ ሴት ልጅ አርግዛ እጃዛ ቤት መግባት አከራዮች እየፈሩ ያሉት ምንድነው? እንደዚህ አይነት አሳፋሪና አስነዋሪ ነገር እየተደረገ ነው። ሰው ለሰው እየጨከነ ነው ያለው። ለምንድነው እኛ ሰዎችን በዚህ ልክ የምንበድላቸው? ሰዎችን በዚህ ልክ ሰዎች ባስጠጉን ባስጠለሉን የምናስከፋቸው? ታዲያም እናት ለ9 ወር ያህል አርግዛ መከራን እና ስቃያትን አሳልፋ ለነጋ ሰዓት ከጨለመ ወደ ብርሃኑ እየሄደች ሊነጋ ሲል ይጨላልማለን። አዎ ልጅ መውለድ ፈተና ሊሆንባችሁ ይችላል። ግን ብዙ እህቶች በአረብ ሀገር ላይ እድሜያቸውን ፈይተው ጊዜያቸውን ጨርሰው መውለድ እምቢ ያላቸው እህቶች አሉ። ይህን ልጅ በጤንነቱ ለጤነኛ ሰው ልጅ ላጣይ ሰው እንቺ ብለሽ ብትሰጫት ታሳድግልሻለች። 9 ወር ሙሉ ሲፈትግሽ ሲረግጥሽ፣ በዛው ላይ እርቦሽም ጠምቶሽም ቸግሮሽም አርግዘሽ ወልደሽ ነገር ግን በመጨረሻ ይሄን ይመስል እንደገና ተወልዶ በቃ የታቀፈ ልጅ እንደዚህ አስቀምጠሽ ጥለሽ መሄድ ማለት ምን አይነት ለልጆቻችሁ የምታስቡት ምን አይነት? በመጀመሪያ አትሳሳቱ። ከተሳሳታችሁ ከመጣችሁ ብትጓረዱም ብትሰቃዩም ብትከፉም የወለዳችሁትን ልጅ አትጣሉት። ለእናንተ የሚያልፍላችሁ ስለሰራችሁ ስለደከማችሁ አይደለም። ወላሂ ልንገራችሁ እናንተ ልጅ ስለመጣ ስላገባችሁ ስለቆሸሻችሁ ስለደከማችሁ አላህ ሲፈጥራችሁ የእናንተ ህይወት እንደዚህ ነው የምትኖሩት ስላላችሁ ብቻና ብቻ ነው ለማይቀየረው እንጂ ሀታ ልጅሽን ጥለሽ ብትጠፊ ሀታ ልጅሽን የፈለግሽው ቦታ ብታስገቢ ልጅሽን ጥሩ ዘመድ ውስጥ ብታስቀምጪ ህይወትሽ አንቺ በዚህ መልኩ ነው ማለቅ ወይንም መጨረስ ያለበት ተብሎ ከአላህ ዘንድ የተደነገገና የተጣፈልሽን ነገር የትም ልጁን ጥለሽ ብትጠፊ ራሱ የትም አታመልጭም። ምክንያቱም የበለጠ ችግር እንጂ የሚገጥምሽ የተሻለ ችግር አይገጥምሽም። ምንም ቢሆን የተከፋችሁበትን ብትከፉ እናንተ ከተሳሳታችሁ ከወለዳችሁ ግን የወለዳችሁትን ልጃችሁን እውነት ለመናገር እንደው ያችን አንድ ቀን ምጥ እንኳን እንዴት ብላችሁ እንዳማጣችኋት አይደለም ቀርቶ ልጅሽን የገዛ የወለድሽውን ልጅ የጎረቤት ልጅ አትይም። አትሳሳቱ። እኔ ብዙን ሰዓት ዱባይ ያሉ ሴቶች ለምን እንደሆነ አላውቅም። ሀቂቃ ልንገራችሁ ሳውዲ አረቢያ ነበር በፊት ሲባል የነበረው። አሁን ግን ዱባይ ላይ ገብተው ደላላው ቢያሰቃያቸው ዱባይ ያሉትን እንደዚህ ደግሞ ወንድ ተጀናጅናችሁ የምታመጡት እናንተ ከዛ ሳውዲ አረቢያ ያስገብታችሁ ዱባይ ያስገብታችሁ ገንዘባችሁን ተበልታችሁ በዛው ልክ ወይ አርግዘሽ ጥሎሽ ይሄዳል ወይንም ከአንዱ በንጋሊ ጋር ተሳሳቻለች። እኔ ስለ ብሔረሰብ ወይንም ደግሞ ስለ ሰው በቃ በንጋሊ ሆነ ፓኪስታኒ ሆነ ሀበሻ ሆነም እናንተ ለወደዳችሁት ለፈቀዳችሁት እንደኔ አፋፍ ማውራትም አይጠበቅብኝም። መብታችሁ ነው። ማንኛውም ሰው የፈለገውን ቀለም መጠቀም ይችላል። ማንኛውም የፈለገውን ከረን የመጠቀም መብት አለው። ግን አንድ ነገር ልንገራችሁ፣ ወርቅም ጤና ሁሉም ነገር የሚያምረው በልጅ ነው። ልንገራችሁ፣ ጉልበትሽም ያልቃል፣ ገንዘብሽም ያልቃል፣ ፀጉርሽም ይረግፋል፣ ሁሉ ነገርሽ ይደቃል። ግን አንድ ነገር ልንገርሽ የማይለቀው ብትሞችም ብትኖሪም ልጅሽ ነው። አሁን ላይም አልሐምዱሊላህ ብዙ እናቶች ልጆቻቸውን ሲያሳድጉ ተሰቃይተው ተንከራተው ጫማ ሳይለብሱ ልብስ ሳይለብሱ ሆዳቸው ሳይሞላ ተርበው ተጠምተው አሳድገው ልጆቻቸው ማረግ ላይ ሲደርሱ
ስንቶች ናቸው ሞተው እናቶቻቸውን ያላዩ? ስንቶች ናቸው እናት በልጅ ሀዘን የምትሰቃይ? ስንቶች ናቸው ልጅ በእናቱ ሀዘን የምትሰቃይ? ስንቶች ናቸው ዛሬ የሚበሉት ሞልቶ የሚጠጡት ሞልቶ ትላንትና የሚበሉት አጥተው ሲቸገሩ የነበሩ ሰዎች ዛሬ ግን ቤታቸው ውስጥ የሚበላ የሚጠጣ የሚለበስ ሁሉ ነገር ሞልቶ ግን ቤት ውስጥ ቤተሰብ የለም ማለት ቤተሰብ ተለይቷለን። እዛ ቦታ ላይ ስትሄዱ በጣም ታዝናላችሁ። ታዲያ ደግሞ አንዳንድ ቦታ ስትሄዱ እናት ስንት መከራ አሳልፋ ባዶ እግሯን ሄዳ ልጇን አሳድጋ ዛሬ አረብ ሀገር ሄዳ አሳልፋላት እናት ዛሬ ባለ ጫማ ባለ ልብስ ሁና ባለ ቤት ሁና ባለ ሁሉ ነገር ሆና እየኖረች ነው። ያ የሆነው በምንድን ነው? በልጅ በመውለዷ ስላረሰች፣ ስለቆፈረች፣ ስለነገደች፣ ስለሮጠች፣ ሌት ቀን ስለሰራች አይደለም። ግን አላህ ያልፍልሻል ስላላቸው ብቻ ልጆቻቸው ወደ አረብ ሀገር ሸኝተው እነሱ ዛሬ ተመቻችቶላቸው ህይወታቸውን እየኖሩ ነው። ስለምንድን ነው እንደዛ የሚሆኑት? ስለወለዱ ብቻ ነው አይደለ? እኔና አንቺ አረብ ሀገር ሆነን እድሜያችንን ስለፈጀን፣ የሰው ልጅ ስላሳደግን፣ ሰውን ስለጠየቅን፣ ቤተሰብን ስለረዳን፣ ያንቺና የኔ ጉልበት አልቆ ጨርሰን አገር ገብተን መጨረሻችን ደግሞ ድካም ሲሆን በጣም ታዝኛለሽ። ስንቶች ናቸው ሀቂቃ ወላሂ አረብ ሀገር ላይ መጥተው መውለድ እምቢ ብሏቸው የሚሰቃዩ? በቃ ባሉን አግኝተውት ጊዜያቸው አልፏቸው መውለድ የሚባለው ተስፋ አስቆርጧቸው የጎረቤት ልጅ እያዩ በጣም እየተሰቃዩ። ስንቶች ናቸው ደግሞ አልሞላላቸው ብሎ አልሳካላቸው ብሎ ከባልና ከህይወት ርቀው መውለድ ይፈልጋሉ። ህይወት አልተሳካላትም፣ ይበድለኛል፣ የሆነ ነገር ይጎልብኛል እያለ እየወረች ግን ተሳስታችሁ በተሳሳታችሁበት ሰዓት አንድ ልጅ ተፈጠረ ብላችሁ የወለዳችሁትን ጥላችሁ የምትሄዱ ሰዎች እውነት ልንገርሽ፣ አግቢም ነገ ጥሩም ህይወት ኑሪ፣ ሰላም እንቅልፍ የለሽም። ነገ ባልሽ ይህን ነገር ያውቃል። ትላንትና የወለድሽውን ልጅ ጥለሽ ይሄርሽ ሴትዮ ነገ ጧት አንቺ ይሄ ልጅ አርጎ እናቴ ለምን ጥለሽኝ? ዛሬ ዘመን ሰልጥኑ። ዛሬ ስንቶች ልጅ የሚፈልጉበት ሰዓት፣ ስንቶች እርሚያቸውን በስደት ጨርሰው መውለድ ያቃታቸው ሰዓት ልጅ አሳድጋለሁ ማሳደግ እፈልጋለሁ የሚሉ ሰዎች እያሉ ጤነኛ ሊወልዳችሁ መንገድ ሻሪያ ላይ ይመጣል ምናምን። ምን አይነት ልብ ነው ያላችሁ? ምን አይነት ልብ? አብሶኛ አረብ ሀገር ላይ ያለን ልንገራችሁ፣ ጉልበታችንም ሁሉ ነገራችንም ዲቅቅ እርስ ስታርገ ነው አገር ስንገባ ልንገራችሁ፣ አረብ ሀገር በጣም ጠንካራ ነን፣ እንሰራል፣ እንረዳል፣ ብርቱ ነን፣ ጠንካራ ነን፣ ቻዮች ነን። አረቦች ሲሰርቡን እንችላል፣ አረቦች ሲገለፍጡን እንችላል፣ ሲርበን እንችላል። ሀገራችን ስንገባ ግን ልንገራችሁ ሁሉንም ነገር መልሰን ነው የምንገባው። በጣም ታዝናላችሁ፣ በጣም ትደነግጣላችሁ፣ በጣም ትከፋላችሁ። በቃ የሆነ ነገር ከእናንተ የሚርቅበት ነገር አለና እውነት ለመናገር እኔ እንደዚህ ወልዳችሁ ልጃችሁን ከምትጥሉ በስሙ የራሳችሁን ስሜት ቻል አድርጋችሁ መኖር እንመረጣለን። የተወለደ ልጅ አይደለም መጣል፣ የተረገዘ ልጅ ማስወረድ ራሱ አያስፈልግም። ምንም ኑሮ ሊከፋሽ ለምን ጎዳና ላይ አታሳድጊውም? ወተሽ እናት ዋጋ እንደምትከፍለው ሁሉ ለልጅ ለምን ዋጋ አትከፍሉም? እኛ ዋጋ እየከፈልን አይደል ላልወለድናቸው? በቃ ሜዳ ላይ መተው ለተቸገሩ ሰዎች እንባችንን እያፈሰስን አይደለም? የአንቺ የአካልሽን ክፋይ እኔ በጣም ነው የደነገርኩት። ማለት ሀገር ስትገቡ ብዙ ነገር ታያላችሁ። ዛሬ አረብ ሀገር ሆነሽ እንዲህን ካልሆንኩ ይሄን ካላደረኩ እንደዚህ ሁኚ ካልኖርኩ ብዙ ትመኛለሽ። ነገር ግን አንድ ነገር የምነግራችሁ ነገር ቢኖር ምንም ቢከፋችሁ፣ ቢርባችሁ፣ ቢጠማችሁ እናንተ የሚያስፈልጋችሁ በዚህ ምድር ላይ የራሳችሁ ልጅ ነው። የራሳችሁ ልጅ ከሌላችሁ ምንም ናችሁ፣ ባዶ ናችሁ። እና አላህ ከእንዲህ አይነቱ ነገር ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።